ጤና ይስጥልኝ አድማጮቻችን፣ ይህ አፍሪኔቲው ነው። አፍሪኔቲው የዕለቱን የዜና ዘገባችንን እንደሚከተለው እናቀርባለን። የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ ገዢ ፓርቲ ባለስልጣናት በባህር በር ዙሪያ የሚያራምዱትን ትርክት ቢራቢሮ መቀመጫዋን መሸፈን ሳትችል መሬት ትሸፍናለች የሚለውን አገራዊ ብሂል የሚያስታውስ ነው በማለት ተሳልቋል። ወደ ቀጣዩ ደግሞ ስንገባ ጠቅላይ ሚኒስትር ዶክተር አብይ የመደመር መንግስት የተሰኘውን አራተኛ የመደመር መጽሐፍ አስመርቀዋል። ሶማሊያ ኢትዮጵያን ደግፋለች። ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን በማለት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ገልጸዋል። ሌላው ደግሞ እስራኤል የመጨረሻ ጥቃት በጋዛ ጀምራለች። ጋዛ በእሳት እየነደደች ነው አሉ። ዝርዝሩን እንደሚከተለው እናቀርበዋለን። እርስዎ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ የሆኑ ዘንድ በአክብሮት እንጋብዞታለን። እንዲሁም ፈጣንና ትኩስ መረጃ እንዲደርሶ ሰብስክራይብ በማድረግ አጠገቡ ያለውን የደውል ምልክት ይጫኑ። የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ ገዢ ፓርቲ ባለስልጣናት በባህር በር ዙሪያ የሚያራምዱት ትርክት ቢራቢሮ መቀመጫዋን መሸፈን ሳትችል መሬት ትሸፍናለች የሚለውን ሀገራዊ ብሂል የሚያስታውስ ነው በማለት ተሳልቋል። ሚኒስቴሩ የብልጽግና ፓርቲ ባለስልጣናት ህገወጡን የባህር በር አጀንዳ ትክክለኛ ብሔራዊ አጀንዳ ለማስመሰል መጠነ ሰፊ ዘመቻ ያደርጋሉ ብሏል። ትርክቱ በኢትዮጵያና በጠቅላላው በቀጠናው ላይ አለመረጋጋትን ያስከትላል ያለው ሚኒስቴሩ ኤርትራ ከጎረቤቶቿ ጋር ትብብር ማድረግ የምትችለው በመከባበር በግልጽ ህጋዊ መሰረትን ለቀጠናዊ መረጋጋት በጋራ በመስራት ብቻ ነው በማለት የመንግስትን አቋም አስፍሯል። ሚኒስቴሩ የብልጽግና ፓርቲ የባህር በር አጀንዳ ኃላፊነት የጎደለው የማያዛልቅ ውድቅ ሊደረግና ሊመከት የሚገባው መሆኑን ጠቅሷል። ወደ ቀጣዩ ዜና ስንገባ የጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘውን አራተኛውን የመደመር መጽሐፍ ተመረቀ። የመደመር መንግስት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ መደመርን አስመልክቶ የተጻፈ አራተኛው መጽሐፋቸው ነው። ከዚህ ቀደም መደመር፣ የመደመር መንገድና የመደመር ትውልድ የተሰኙ መጽሐፍትን ለንባብ ማቅረባቸው የሚታወቅ ነው። ከመደመር መጽሐፋቸው በተጨማሪ ዲርአዝ በተሰኘ የብዕር ስማቸው ያሳተሟቸው መጽሐፍ እንዳሉ የሚታወቅ ነው። የተመረቀው የመደመር መንግስት መጽሐፍ ፍጥነትና ፈጠራ ላይ ትኩረት ያደረገ ሲሆን በ3 ክፍሎችና በ13 ምዕራፎች የተቀነባበረ ሲሆን በአጠቃላይ 418 ገጾች ያሉት ነው። አቶ ጌታቸው ረዳ በተመረቀው የጠቅላይ ሚኒስትሩ አብይ አህመድ መጽሐፍ ላይ ይሳዊ አስተያየት እንዲያቀርቡ በተጋበዙበት ወቅት ከረጅም ጊዜ ዕውቀት አጠር ትንተና ዘመን በኋላ ወደዚህ ዕውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ በማለት ንግግራቸውን ጀምረዋል። ሲቀጥሉም መጽሐፉን ከመጀመሪያው እስከ መጨረሻው አገሪቱ ላይ አላት የሚላትን ችግሮች የዳሰሰ ከዚያም የመፍትሄ አቅጣጫዎችን የጠቆመ ዝርዝር የዳሰሳ በመሆኑ ጊዜ ወስደን ልንነጋገርበት የሚገባ ትልቅ ዶክመንት ነው በማለት አስታውቀዋል። አቶ ጌታቸው በመጀመሪያ መደመር መጽሐፍ ማንበባቸውን አስታውሰው ያነበቡትም አቃቂር ለማውጣት እንደሆነ ገልጸዋል። በተፈጠረው ችግር ሁለተኛና ሶስተኛው መጽሐፍ እንዳመለጣቸው የተናገሩት አቶ ጌታቸው ሲቀጥሉም በ40 ዓመቱ ግለ ታሪክ ጽፎ አገር አስተምራለሁ የሚል ሰው ባለበት አገር ጠቅላይ ሚኒስትሩ አብይ እንኳንም ግለ ታሪክ አልጻፉ እንኳንም ሐሳብ ተኮር መጽሐፍ ጻፉ ሲል አሞካሽቷቸዋል። ወደ ቀጣዩ ዜና ስንገባ ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ሲል የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ገለጹ።
የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ከአል አረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን አሉ። ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም አገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸውን እውቀትና ያላቸውን ዘዴዎች እና አካሄዶች አሉ ብለዋል። ሶማሊያ በእነዚህ ሕጋዊ መንገዶች በሰላማዊና በዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋ አለን፣ ሐሳቡን እንደግፋለን ብለዋል። ፕሬዝዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉ አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው አገሮች መረጋጋትን በሚያመጡና ሁሉንም ለሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር እንዲያደርጉ ጠይቀዋል። አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው። ይህ የሶማሊያ ጽኑ አቋም ነው ብለው ሐሰን ሼህ መሐመድ የሶማሊያው ፕሬዝዳንት ገልጸዋል። ወደ ቀጣዩና ወደ መጨረሻው ዘገባ ደግሞ ስንገባ እስራኤል የመጨረሻ ጥቃት በጋዛ ጀመረች። ጋዛ በእሳት እየነደደች ነው። 100 ሰዎች ሞተዋል። ከአየርና ከመሬት የሚሰነዘሩ ጥቃቶች በጋዛ ሰርጥ ውስጥ በመጨረሻዋ ከተማ ውስጥ ብዙ ሰዎች ፍርስራሽ ስር ቀርተዋል። ኔታንያሁ የሚያወግዘን ሁሉ ግብዝ ነው ብለዋል። የእስራኤል ታንኮችና ወታደሮች በጋዛ ከተማ ጥቃት እየፈጸሙ ነው። ኔታንያሁ ከባድ ዘመቻ ጀምረናል፣ ይህ ወሳኝ ምዕራፍ ነው ሲሉ አስታውቀዋል። ካትዝ በበኩላቸው ሐማስ እስኪሸነፍና ታጋቾች እስኪፈቱ ድረስ እንቀጥላለን ብለዋል። የታጋቾች ዘመዶች ተቃውሞ እያሰሙ ነው። የአካባቢው የዜና ምንጮች እንደዘገቡት ትላንት በሰርጡ ውስጥ ከ100 በላይ ሰዎች ሞተዋል። የአውሮፓ ህብረት እስራኤል ላይ ማዕቀብ እንደሚጥል አስታውቋል። ትራምፕ ዝም ብለዋል። ነፃው የተባበሩት መንግስታት የምርመራ ኮሚሽን በጋዛ የዘር ማጥፋት ወንጀል እየተፈጸመ መሆኑን አስታውቋል። እስራኤልን የሚያወግዙ ሰዎች ግብዝነት በጣም ግልጽ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን የተናገሩት ባለፈው ሳምንት በዱሃ በሚገኘው የሐማስ መሪዎች ላይ በደረሰው ጥቃት ዙሪያ ስለተሰነዘረው ትችት በሰጡት ጋዜጣዊ መግለጫ ላይ መሆኑን ታይምስ ኦፍ እስራኤል ዘግቧል። ለዛሬ የነበረን የዜና ዘገባ ይህን ይመስላል። በቀጣዩ እስክንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሆኑ ዘንድ በአክብሮት እንጋብዞታለን።